ነህምያ ርዕሳችን ተሐድሶ ነው የሚለው ምዕራፍ 13 ላንብብላችሁ የተወሰኑ ክፍሎችን ባነብ በኋላ በየአልፎ አልፎ ላነበው እችላለሁ። እስኪ ላንብበው ከቁጥር 1 ጀምሮ ላንብበው። በዚያን ቀን የሙሴን መጽሐፍ በሕዝቡ ጆሮ አነበቡ። አሞናውያንና ሞዓባውያንም ወደ እግዚአብሔር ጉባኤ ለዘላለም እንዳይገቡ የሚል በዚያ ተገኘ። የእስራኤልን ልጆች በእንጀራና በውሃ ስላልተቀበሏቸውና ይረግማቸው ዘንድ በለዓምን ስለገዙባቸው ነው። ነገር ግን አምላካችን እርግማኑን ወደ በረከት መለሰው። ሕጉንም በሰሙ ጊዜ ድብልቁን ሕዝብ ሁሉ ለእስራኤል ለዩ። ከዚህም አስቀድሞ በአምላካችን ቤት ጓዳዎች ላይ ተሹሞ የነበረው ካህኑ ኤልያሴብ ከጦቢያ ጋር ተወዳጅቶ ለሌዋውያን፣ ለመዘምራን፣ ለበረኞች እንደ ሕጉ የተሰጣቸውን የእህሉን ቁርባንና ዕጣኑን፣ ዕቃዎቹንም፣ የእህሉንና የወይኑን የዘይቱንም አስራት ለካህናቱም የሆነውን የማንሳት ቁርባን አስቀድሞ ያስቀመጡበትን ታላቁን ጓዳ አዘጋጅቶለት ነበር። እኔ ግን በባቢሎን ንጉሥ በአርጤክስስ በ32ኛው ዓመት ወደ ንጉሡ ሄጄ ነበርና በዚህ ጊዜ በኢየሩሳሌም አልነበርኩም። ከጥቂት ዘመንም በኋላ የንጉሡን ፈቃድ ለመንኩ፣ ወደ ኢየሩሳሌምም መጣሁ። ኤልያሴብም በእግዚአብሔር ቤት አደባባይ ለጦቢያ ጓዳውን በማዘጋጀት ያደረገውን ክፉ ነገር አስተዋልኩ፣ እጅግም አስከፋኝ። የጦቢያንም የቤቱንም ዕቃ ሁሉ ከጓዳ ወደ ውጭ ጣልኩ፣ ጓዳዎቹንም እንዲያነጹ አዘዝኩ። የእግዚአብሔርንም ቤት ዕቃዎች የእህሉንም ቁርባን ዕጣኑንም መልሼ በዚያ ገባሁ። ለሌዋውያንም እድል ፈንታቸው እንዳልተሰጠ የሚያገለግሉትም ሌዋውያንና መዘምራን እያንዳንዱ ወደ እርሻው እንደሄዱ ተመለከቱ። እኔም የእግዚአብሔርን ቤት ስለምን ተተወ ብዬ ካለቆቹ ጋር ተከራከርኩ። ሰበሰብኳቸውም፣ በየስፍራቸውም አቆምኳቸው። ይሁዳም ሁሉ የእህሉንና የወይኑን የዘይቱንም አስራት ወደ ዕቃ ቤቶች አመጡ። በዕቃ ቤቶችም ላይ ካህኑን ሰሌምያን፣ ጸሐፊውንም ሳዶቅን፣ ከሌዋውያን ፈዳያን ሾምኩ። ከእነርሱም ጋር የመታንያ ልጅ የዘኩር ልጅ ሐናን ነበረ። እነርሱም የታመኑ ሆነው ተገኙ። ስራቸውም ለወንድሞቻቸው ማከፋፈል ነበር። አምላኬ ሆይ ስለዚህ አስበኝ፣ ለአምላኬም ቤት ያደረግኩትን ወረታዬን አታጥፋ። በዚያም ወራት በይሁዳ በሰንበት ቀን የወይን መጥመቂያ የሚረግጡትን፣ ነዶም የሚከምሩትን፣ የወይኑን ጠጅና የወይኑን ዘለላ፣ በለሱንም ልዩ ልዩም አይነት ሸክም በአህዮች ላይ የሚጭኑትን በሰንበትም ቀን ወደ ኢየሩሳሌም የሚያስገቡትን አየሁ። ገበያ ባደረጉበትም ቀን አስመሰከርኩባቸው። ደግሞም በእርሷ የተቀመጡ የጢሮስ ሰዎች ነበሩ። እነርሱም አሳዎችን፣ ልዩ ልዩም አይነት ሸቀጥ አምጥተው በሰንበት ቀን በኢየሩሳሌም ለይሁዳ ልጆች ይሸጡ ነበር። ከይሁዳም ታላላቆች ጋር ተከራከርሁና ይህ የምታደርጉት ክፉ ነገር ምንድን ነው? የሰንበትንስ ቀን ታረክሳላችሁን? አባቶቻችሁ እንደዚህ አድርገው አልነበረምን? አምላካችንስ ይህን ክፉ ነገር ሁሉ በእኛና በዚህ ከተማ ላይ አምጥቶ አልነበረምን? እናንተም ሰንበትን በማርከሳችሁ በእስራኤል ላይ መዓትን ትጨምራላችሁ አልኳቸው። ከዚህ በኋላ ከሰንበት በፊት በኢየሩሳሌም በሮች ድንግዝግዝታ በሆነ ጊዜ በሮቿ እንዲዘጉ ሰንበትም እስኪያልፍ ድረስ እንዳይከፈቱ አዘዝኩ። በሰንበትም ቀን ሸክም እንዳይገባ ከብላቴኖቹ ባያሌዎች በሮቿን አስጠበቁ። ሁሉም አንድ ወይም ሁለት ጊዜ በኢየሩሳሌም ውጭ አድረው ገበያ አድርገው ነበር። እኔም አስመሰከርኩባቸውና በቅጥሩ ውጭ ለምን ታድራላችሁ? እንደገና ብታደርጉት እጆችን አነሳባችኋለሁ አልኳቸው። ከዛም ወዲያ በሰንበት ቀን እንደገና አልመጡም። ሌዋውያኑንም ራሳቸውን እንዲያነጹ መጥተውም በሮችን እንዲጠብቁ የሰንበትንም ቀን እንዲቀድሱ ነገርኳቸው። አምላኬ ሆይ ስለዚህ ደግሞ አስበኝ፣ እንደ ምሕረትህም ብዛት ራራልኝ። ደግሞም በዛ ወራት ባዛጦንና የአሞን ሞዓብ ሴቶች ያገቡትን አይሁድ አየሁ። ከልጆቻቸውም እኩሌቶች ባዛጦን ቋንቋ ይናገሩ ነበር፣ በአይሁድም ቋንቋ መናገር አያውቁም ነበር። ከእነርሱም ጋር ተከራከርኩ፣ ረገምኳቸውም። ከእነርሱም አያሌዎችን መታው፣ ጠጉራቸውንም ነጨው። እንዲህም ብዬ በእግዚአብሔር አማልኳቸው፣ ሴቶች ልጆቻችሁን ለወንዶች ልጆች አትስጡ፣ ሴቶች ልጆቻቸውንም ለእናንተ ለልጆቻችሁ አትውሰዱ። የእስራኤል ንጉሥ ሰለሞን በዚህ ነገር ኃጢአት አድርጎ የለምን? በብዙ አሕዛብ መካከል እንደርሱ ያለ ንጉሥ አልነበረም። በአምላኩም ዘንድ የተወደደ ነበር። እግዚአብሔርም በእስራኤል ሁሉ ላይ አንግሶት ነበር። እርሱንም እንኳ እንግዶች ሴቶች አሳቱት።
በእውኑ ይሄ ሁሉ ታላቅ ክፋት እንሰራ እንግዶችንም ሴቶች በማግባት አምላካችንን እንበድል ዘንድ እናንተን እንስማ? ከዋነኛው ካህን ከኤልያሴብ ልጅ ከዮአዳ ልጆች አንዱ ለሆርናዊ ሰንባላጥ አማች ነበረ። ከኔም ዘንድ አባረርኩት። አምላኬ ሆይ የክህነትንና የሌዋውያንንም ቃል ኪዳን ስላፈረሱ አስባቸው፣ ከእንግዳ ነገርም ሁሉ አነጻኋቸው። ለካህናቱና ለሌዋውያኑም እያንዳንዳቸው በየሰሞናቸው በየጊዜያቸው ለእንጨት ቁርባን ለበኩራትም ሥርዓት አደረጉ። አምላኬ ሆይ በመልካም አስበኝ። ጸልያለሁ። ኦ ሃሌሉያ! አምላኬ ሆይ በመልካም አስበኝ። አምላኬ ሆይ ስለዚህ አስበኝ። ለአምላኬ ቤት ያደረግኩትን ወረታዬን አታጥፋ። ኦ ሃሌሉያ! የተቀደስክ ታላቅ አስደናቂ ግሩም የሆንክ አምላክ በፊትህ መቆም ስለቻልን ስም ለዘላለም ይባረክ። እንዴት መታደል ነው ጌታ ሆይ! በምታስፈራው መላእክት እንኳ በፊትህ ሊቆሙ በሚንቀጠቀጡልህ አንተ ፊት እንደ ልጆች መቆም ስለቻልን አባት እንደሆንከን በልጆች እግዚአብሔር አባት ልጆች በአባታቸው ፊት እንደሚቆሙ እኛም አባት የምንልበትን መንፈስ ሰተን በአንተ ፊት መቆም ስለቻልን ስምህ ለዘላለም ይባረክ። ሄላባዶኒያስ ማደሪያህ ይባረክ፣ ዙፋን ይባረክ፣ ስምህ ከፍ ይበል። ልዑል ሆይ ተባረክ። ቀኝህ ለዘላለም ይባረክ፣ ዙፋን ለዘላለም ይባረክ፣ ስምህ ለዘላለም ይባረክ። እግዚአብሔር ሆይ ለዘላለም ተባረክ። እስኪ እልልታ ለጌታ ክብር በእውነት ማን በፊትህ ይቆማል? ጌታ ሆይ ማን በፊትህ መቆም ይችላል? ራራህልን፣ አገዝከን፣ ምህረት አደረክልን። እንደ እርምጃችን ቢሆን እንደ ንግግራችን ቢሆን እንደ አስተሳሰባችን ቢሆን ማን በዛ እሳት በተሞላ ዙፋንህ ላይ በተቀመጥክ በእሳትና በብርሃን በተከበብክ በአንተ ፊት ማን መቆም ይችላል? ጸጋህ አገዘን፣ ልጅህ ራራልን፣ ልጅህ ሸፈነን፣ ጸጋ ሸፈነን፣ አበሳችንን አንከባለልክልን፣ ጉድፋችንን አጠራህልን፣ ቆሻሻችንን አጠብክልን፣ እርኩሰታችንን ቀደስክልን። ይሄው አባ እንልሃለን፣ አባ እንልሃለን፣ አባ እንልሃለን። ድፍረት አገኘን። ተባረክ። ይሄ ብቻ ይበቃናል። እግዚአብሔር ጌታ ሆይ ተባረክ፣ ቅዱስ ሆይ ተባረክ። ፎር ግራንትድ አንወስደው። በጣም እንደነቃለን፣ ፈራሃለን፣ እናፍራሃለን። ምህረትህ ነው። በምህረትህ ብዛት ወደ እግዚአብሔር ቤት እገባለሁ እንደተባለ በምህረትህ መጣን። በለያንዳንዳችን ቆርሰህ ቃልህን ስጠን፣ መግበን። ጌታ ሆይ እውነተኛው እረኛ፣ እውነተኛው መጋቢ ኢየሱስ መግበን። ያንዳንዱን ልብ የምትመረምር፣ ለያንዳንዱ ልብ ደግሞ ቃል ያለህ፣ መልእክት ያለህ፣ ንግግር ያለህ፣ ቋንቋ ያለህ ዛሬ በኢየሱስም ቋንቋችን ካንተ ቋንቋ ጋራ ያንተ ቋንቋ ለኛ ቋንቋ እንዲገባ፣ ለኛ ልብ እንዲገባ፣ የተተረጎመ እንዲሆን በኢየሱስ ክርስቶስ ስም እለምንሃለሁ። ይሄን ጊዜ ባርክልን። ስለሰጠህን ስለዚህ የተወደደ ጊዜ ስም ይባረክ በጌታ በኢየሱስ ስም አሜን። ሃሌሉያ። እንዳልኳችሁ በጣም ወደ ኋላ ሄዳችሁም እንድታዩ ተሐድሶ በሚል ርዕስ የነህምያን መጽሐፍ ጀመር። ዛሬ እናጠቃልለዋለን እና ስንጀምር በሶስት ዋና ዋና ክፍሎች ነው መጽሐፉን የከፈልነው። የመጀመሪያው ክፍል የተሐድሶ ዝግጅት ነው። የተሐድሶ ዝግጅት ምዕራፍ 1 እና ምዕራፍ 2። ሁለተኛው ክፍል የተሐድሶ ስራ አክቹአሊ ስራ የተሰራበት ከምዕራፍ 6
ከምዕራፍ 3 እስከ ምዕራፍ 6 ያለው የተሐድሶ ስራ። በሶስተኛው ክፍል ያየነው የተሐድሶ ፍሬ። ተሐድሶ ከተሰራ በህይወታችን ተሐድሶ በመካከላችን ከተሰራ እግዚአብሔር በመካከላችን እንደ ግለሰብም እንደ ህብረተሰብም እንደ ቤተክርስቲያንም ተሐድሶ ካደረገ ፍሬ አለ፣ የሚለቀም ፍሬ አለ። የተሐድሶ ፍሬ ብለን ከምዕራፍ 7 ጀምሮ እስከ ዛሬ ድረስ እያየነው ነው። በዛ ውስጥ ብዙ ነገሮችን አይተናል እና ወደ ኋላ ሄዳችሁ በቤተክርስቲያኗ ፌስቡክ እና በቤተክርስቲያኗ የዩቲዩብ አካውንት ብትሰሟቸው እነዚህን ተከታታይ ነገሮች በጣም ትጠቀማላችሁ። ዛሬ ማጠቃለያውን ነው የምንነጋገረው እና የማጠቃለያው ርዕሳችን የተሐድሶ ጥንቃቄና የታደሰ ሰው ጸሎት። የተሐድሶ ጥንቃቄ ይጠይቃል። ልጅ ወልዳችሁ ለልጃችሁ አሁን እዛ ጋር የምታዩት እህታችን አለች ሶኒ ለልጇ እንዴት አርጋ እንደምትሸፋፍ እንዴት አርጋ እንደምትጠነቀቅ ልጆችን ወልደ እንደምንጠነቀቅ እግዚአብሔር በመካከላችን የሚያደርገው ተሐድሶ ጥንቃቄ አለው፣ ጥንቃቄ ይጠይቃል። እና ዛሬ አንዱ የምናየው በሁለት ክፍል የተሐድሶ ጥንቃቄ አንዱና የታደሰው ሰው ጸሎት፣ የተሐድሶ መሪ ጸሎት፣ የታደሰ ሰው ጩኸት ምንድነው በሚል በፍጥነት ለመሄድ ሞክራለሁ። እና የመጀመሪያው የጥንቃቄ ማሳሰቢያውና የሚወሰዱ እርምጃዎችን ልነግራችሁ ፈልጋለሁ። እዚህ ምዕራፍ 13 ላይ የምታገኙት እና ምንድነው የተሐድሶ ጥንቃቄ? ተሐድሶን እግዚአብሔር በመካከላችን ሲያደርግ በህይወታችን ሲያደርግ መቀጠል አለበት። እየታደስን መሄድ አለብን፣ እየጨመረ መሄድ አለበት። ግን ጥንቃቄ ከተደረገ ብቻ መቀጠል የሚችል። ስለዚህ እንዳይቀጥል የሚያደርጉ ነገሮች ስላሉ ማለት ነው። እና የመጀመሪያው የጥንቃቄ ማሳሰቢያና እርምጃ አራት ነገሮችን በፍጥነት ልነግራችሁ ፈልጋለሁ። የሚወሰዱ ዋና እርምጃዎች ወይም ጥንቃቄዎች። የመጀመሪያው እግዚአብሔር የተጸየፈው ነገር እንዳይገኝ መጠንቀቅ ያስፈልጋል። አንዱ ተሐድሶን የሚያበላሸው እግዚአብሔርን የሚያሸሸው እግዚአብሔርን የሚያርቀው እግዚአብሔር ቀርቦ እግዚአብሔር እየሰራ እግዚአብሔር በህይወታችን አዲስ ነገር እያደረገ ያለ የሚጸየፈው ነገር እንዳይገኝ መጠንቀቅ ያስፈልጋል። ላንብብላችሁ ከቁጥር 1 እስከ ቁጥር 3 እሱን ነው የምታዩት። ከቁጥር 1 እስከ ቁጥር 3 እዚህ ምዕራፍ 13 ላይ እግዚአብሔር የተጸየፈው ነገር በመካከላችን እንዳይገኝ፣ እግዚአብሔር የተጸየፈው ነገር በህይወታችን እንዳይገኝ፣ እግዚአብሔር የተጸየፈው ነገር በእኛ ሰፈር እንዳይገኝ እና ምዕራፍ 13 ከ1 እስከ 3 ላንብብላችሁ። ቁጥር 1 በዚያም ቀን ይላል የሙሴን መጽሐፍ በህዝቡ ጆሮ አነበቡ። አሞናውያንና ሞዓባውያንም ወደ እግዚአብሔር ጉባኤ ለዘላለም እንዳይገቡ የሚል በዚያ ተገኘ። አሞናውያን ሞዓባውያን ለዘላለም እንዳይገቡ የሚል ተገኘ። በኋላ ዘወር ብለው ሲያዩ ብዙ ሞዓባውያን አሉ፣ ብዙ አሞናውያን አሉ። እና ተመልከቱ የተባለውን ከዛ በኋላ ወደ እግዚአብሔር ጉባኤ ለዘላለም እንዳይገቡ የሚል በዛ ተገኘ። የእስራኤልን ልጆች በእንጀራና በውሃ ስላልተቀበሏቸውና ይረግማቸው ዘንድ በለዓምን ስለገዙባቸው ነው። እነዚህ ሞዓባውያንና አሞናውያን የተከለከሉት ሟርተኛ ነብይ ወይም ደግሞ አስማተኛ ነብይ በለዓም የሚባል ሰው ቀጥረው እስራኤላውያን ወደ ተስፋው ምድር እየገሰገሰ በነበረበት ሰዓት ላይ ከመንገዱ ለማደናቀፍ ተቀጥረው እነሱ ገንዘብ ከፍለው ተቀጥረው የሚሰሩ አስማተኞችና ጠንቋዮች ነበሩ፣ ሟርተኞች ነበሩ። እና ዋናው ደግሞ በለዓም የሚባለው ሰው ነበር። እና የእግዚአብሔርን ሕዝብ የሚቃወሙ አላሳልፍም የሚሉ ዌልካም ያላሉ መንገዳቸውን የዘጉ ሰዎች ነበሩ። የሚገርመውና የሚደንቀው ግን አንድ ቃል አለ፣ በጣም የምወደው ቃል። ይረግማቸው ዘንድ በለዓምን ስለገዙባቸው ነገር ግን ይላል አምላካችን እርግማኑን ወደ በረከት መለሰ። ሃሌ እንዴት እንደምወደው የበለዓምን እርግማን፣ የሞዓባውያንን እርግማን፣ የአሞናውያንን እርግማን
ከነሱ በላይ የሆነ እግዚአብሔር ወደ በረከት ለወጠው። አለፉ። እዚህ ነው አስማት ሟርት በእስራኤል ላይ ሰላም የሚባለው። እስራኤል አምላክ የኛም አምላክ ነው ዛሬ። እግዚአብሔር ይባረክ። እና እነዚህ ሰዎች በህዝቡ መካከል ተገኙ። ትዝ ይላችሁ ከሆነ ሳኦል ሂደ ፈጽመህ አጥፋልኝ አማሌቃውያንን ተብሎ ተዳከ። አንደኛ ሳሙኤል ምዕራፍ 15። እዛ በጣም ምስኪን የሆኑትን ገደለና ፈርጠም ያሉትን በጣም ለቁርጥ የሚመቹትን በሬዎችን ይዞ መጣ። ምራቃችሁን ዋጥ እያደረጋችሁ ይዟቸው መጣ እና ሁሉም ፈጽሜ አጥፍቻለሁ አለ። ሳሙኤል ሲመጣ እንዴ የምሰማው የበሬ ግሳት ምንድነው? የሆነ ድምጽ እኮ እየሰማሁ ነው። እኔ እኮ ፈጽመህ አጥፋልኝ ያልኩህ፣ አንተ ግን ደብቀህ አስቀርተሃል፣ መርጠህ አስቀርተሃል። እግዚአብሔር ምን እንዳለው ታውቃለህ? የእግዚአብሔርን ቃል ንቀሃልና ለዘላለም ምን አልኩህ? ናቅኩ። ከዛ ጊዜ ጀምሮ ነው እግዚአብሔር መንግስትን ከሱ የወሰደው፣ ቀደደው። እና የእግዚአብሔር መንፈስ ሲሰራ፣ የእግዚአብሔር መንፈስ በእኛ መካከል ሲመጣ፣ አዲስ ነገር ሲያደርግ፣ እግዚአብሔር አንዱ ጥንቃቄ ልናደርግ የሚፈልገው ነገር የተጸየፈው እግዚአብሔርን የሚያጸይፍ ነገር ፈጽሞ በመካከላችን እንዳይገኝ። እዚህ ላይ አይደል ዕብራውያን ምዕራፍ 12 ላይ ኤሳው አንድ መራራ ስር በቅሎ ይለዋል። መራራ ስር የሆነች በጣም አንድ ነገር ነች፣ ግን መራራ ስር ከማን ለየችው? ከብኩርናው ለየችው፣ ከበረከቱ ለየችው። እና አንድ መራራ ስር በቅሎ እንዳያስጨንቃችሁ ተማሩ፣ ከኤሳው ተጠንቀቁ ይላል እግዚአብሔር ቃል። ታድሶ አንዱ የሚያስፈልገው ጥንቃቄ ይሄ በህይወታችን እንደሚፈላ ውሃ እየተፍለቀለቀ እንዲቀጥል ከፈለጋችሁ እግዚአብሔር የሚጸየፈው ነገር ለዘላለም ከኛ ይራቅ። አምላክ እግዚአብሔር ይላል ዘዳግም ሊያድንህ ጠላቶችንም በእጅህ አሳልፎ ሊሰጥ በሰፈር መካከል ያልፋል። ነገር ግን ነውረኛ ነገር እንዳያይ በፊቱንም ካንተ እንዳይመለስ ሰፈርህ ተቀደሰ። እግዚአብሔርን የሚያሸሸው ይሄ የእግዚአብሔርን ስራ የእግዚአብሔርን መንፈስ ሪሊዝ እንዳይሆን የሚያደርገው ጸያፍ ነገር እንዳይኖር መጠንቀቅ ያስፈልጋል። አንደኛው እሱ። ሁለተኛው ጥንቃቄ ያልተነቀለ፣ ቅድም እንዳልኳችሁ መራራ ስር እንዳይኖር። ያልተነቀለ፣ ቅድም እንዳልኳችሁ ያልተነቀለ፣ ኤሳውን የጠቀስኩት እዛ ላይ ከቁጥር 4 እስከ ቁጥር 9 ያልተነቀለ መራራ ስር እንዳይኖር በጣም ቸክ አድርጉ። በጣም እግዚአብሔር ይመስገን በመንፈስ ሞቅታ ውስጥ ስትሆኑ ያልተነቀለ ካደገ በኋላ ልትነቅሉት የማትችሉ ብዙ ነገራችሁን ነቅሎ የሚሄድ መራራ ስር እንዳይኖር መጠንቀቅ በጣም ላንብብላችሁ ቁጥር 4 እስከ 9። ከዚህም አስቀድሞ ስሙኛው በደንብ ስሙ። ከዚህም አስቀድሞ በአምላካችን ቤት ጓዳዎች ላይ ተሹሞ የነበረው ካህኑ ኤልያሴብ ከጦቢያ ጋር ተወዳጅቶ ነበር። ጦቢያ ማን ነው? መጀመሪያ አካባቢ ትዝ ይላችሁ እንደሆነ ይሄ የምትሰሩት እኮ ቀበሮ ቢወጣበት ሁሉ ባንዴ ይንደዋል ያለ ሰው፣ በጣም ደጋግሞ ነህምያን ለመግደልም ለማስገደልም በብርቱ ታግሎ ግን የጠራው እግዚአብሔር መሪው እግዚአብሔር ሆኖ ያስመለጠው ጦቢያ። ከዛ እንዴት እንደተገኘ ታውቃላችሁ? እንዴት እንደገባ ታውቃላችሁ? ካህኑ ኤልያሴብ ከጦቢያ ጋር ካህኑ ይሄ ዋናው ካህን እንደውም አለቃ ነው የሚለው ካህኑ ኤልያሴብ በጎን ከማን ጋር ተወዳጅቶ ነበር ይላል? ጦቢያ ጋር ተወዳጅቶ ነበር። በጣም ከባድ ነው። በጣም ምን እንዳወዳጃቸው እንደውም በኋላ በጣም አማቾች ሆነው ነው የተገኙት። አማቾች ሆነው ተገኙ። አንዳቸው ያንዳቸውን ልጅ አግብተዋል፣ ልጆቻቸው ተጋብተዋል። ጦቢያና ኤልያሴብ
እና ተወዳጅቶ ነበር። ቁጥር 5 ለሌዋውያን ለመዘምራን ለበረኞቹ እንደ ሕጉ የተሰጣቸውን የእህሉን ቁርባንና ዕጣኑን ዕቃዎቹንም የእህሉንም የወይኑንም የዘይቱንም አስራት ለካህናቱም የሆነውን የማንሳት ቁርባን አስቀድሞ ያስቀመጡበትን ታላቁን ጓዳ አዘጋጅቶለት ነበር። ይሄ የሚሰበሰበው አስራት የሚሰበሰበው ለሌዋውያን አገልግሎታቸው እንዲቀጥሉ፣ ባለፈው እንዳልኳችሁ አገልግሎታቸው እንዲቀጥል፣ ምክንያቱም ወደ እርሻቸው እየሄዱ የእግዚአብሔር ቤት ተዘግቶ ነበርና አሁን ኤልያሴብ መጣና በአስራቱ በበኩራቱ የተሰበሰበበት ጓዳ ላይ ማንን ቁጭ አድርጎታል? ጦቢያን። እና አፈፍ እያደረገ ይወስዳል። አስራቱ ይወስዳል፣ መባውን ይወስዳል። ሌዋውያን ተራቡ፣ ካህናት ተራቡ። አገልግሎታቸውን አቁመው ወደ እርሻ ሄዱ። አያችሁ፣ በፊት ታግሎ የእግዚአብሔር ቤት እንዳይሰራ የእግዚአብሔር አገልግሎት እንዳይከናወን ሞከረ፣ አልቻለም። አሁን ደግሞ ቀስ ብሎ እንደ እባብ ተሽሎክልኮ ውስጥ ገባ፣ ጓዳው ውስጥ ተገኘ እና አሁንም አገልግሎቱ እንዳይከናወን አስራቱን አፈፍ አድርጎ ይወስዳል። ሌዋውያን ምን ይብሉ? የማን ቤት ተዘጋ? መራራ ስር ይሏቸዋል። ይሄ በጣም የሚገርም ነው። በጣም ጋሽ መለሰ ወጉ ሲናገር የሰይጣን ምላጩ ሺ ነው ይላል። መላጫ መንገዱ ሺ ነው። የእግዚአብሔርን ቤት ለማሰናከል የእግዚአብሔርን ቤት ለማዘጋት ይሄ የሚገርም አይነት ሰው ወዳጅ አገኘ። ካህን ወዳጅ አገኘ። ነኩ የሚለው ይሄንን እኮ ነው። የወይኑንም የዘይቱንም ማስራት ለካህናቱም የሆነውን የማንሳት ቁርባን አስቀድሞ ያስቀመጡበትን ታላቁን ጓዳ አዘጋጅቶለት ነበር። ወደ ኢየሩሳሌም መጣው። ኤልያሴብም በእግዚአብሔር ቤት አደባባይ ለጦቢያ ጓዳውን በማዘጋጀት ያደረገውን ክፉ ነገር አስተዋልኩ። በነገራችን ላይ እዚህ ጋር ትንሽ ቆም ልበል። ነህምያ ተሐድሶውን ከጨረሰ በኋላ ያው ታውቃላችሁ ከቤተ መንግስት ነው ከለዳውያን ቤተ መንግስት ነው የመጣው። አስፈቅዶ ነው የመጣው የማንን ቤት ለመስራት እና ጊዜው ደረሰና ሁሉን አዘጋጅቶ ሂዶ እስኪ ደግሞ ልጎብኛቸው ብሎ ተመልሶ ሲመጣ ጓዳ ውስጥ ማንን አገኘው? ጦቢያን አገኘው። ያ ነው ታሪኩ። እስኪ እንደገና ልጎብኛቸው ብሎ ከተወሰኑ ዓመታት በኋላ ተሐድሶ ሆኗል። ባለፈው ሳምንት እንዳየነው ምስጋና ሆኗል፣ ዝማሬ ሆኗል፣ ምርቃት ሆኗል። በጣም የሚገርም አይነት ደስታና ሰላም ሆኗል። በኋላ እስኪ ለተወሰነ ወደ ስራዬ መመለስ ስላለብኝ ሄጄ ብሎ ሄዶ ሲመለስ ጓዳውን ማን ተቆጣጥሮ ተገኘ? ጦቢያ ተቆጣጥሮ ተገኘ። በጌታ በኢየሱስ ስም in season and out of season በጊዜው አለ ጊዜው እግዚአብሔር የሁለንተናችን ራስ ይሁን፣ የሁለንተናችን ዋና ይሁን፣ ማይለወጥ እና ሲመጣ ሹሟቸዋል። ይሄው ቀለባቸው እንዲህ ነው የሚሰፈረው። ሌዋውያን በዚህ ቁሙ፣ መዘምራን በዚህ ቁሙ፣ ካህናት በዚህ ቁሙ። አስተካክሎ ሄደ። እኔ ያልተነቀለ መራራ ስር ነበር የኤልያሴብና የጦቢያ ወዳጅነት። መራራ ስር ነበር። በኋላ እሱ ቦታውን ይዞ ታገኘው። እህቴ በጌታ ስም ልለምንሽ፣ ወንድሜ በጌታ ስም ልለምንህ፣ ያልተነቀለ መራራ ስር አይኑር። በነጭ ጓዳ ላይ የተቀመጠ የልባችን ጓዳ በጣም ነው የሚያደፈርሰው። በጣም ነው ብዙ ነገራችንን የሚበላው። ታድሶ መራራ ስርን ነቅሎ መሄድ አለበት። ይህ መራራ ስር እንዳይገኝ ኤልያሴብ በእግዚአብሔር ቤት
በአደባባይ ያደረገውን ክፉ ነገር አስተዋልኩ። ስለዚህ አንዱ ጥንቃቄ ነው የሚደረገው። ሶስተኛው ያለፈውን ውድቀትና ስንፍና ላለመድገም መጨከን። ሌላው ጥንቃቄ ያለፈውን ውድቀትና ስንፍና ላለመድገም። ባለፈው ትዝ ይላችሁ እንደሆነ ምዕራፍ 10 ላይ ቃል ኪዳን ብለናል። ቃል ኪዳን ገቡ። ታውቃላችሁ የሰው አንዱ ችግር በጣም ይወስናል። ቃል ኪዳን ይገባል። እግዚአብሔር ዛሬ ተናገረኝ፣ እግዚአብሔር ዛሬ አበራልኝ፣ ዛሬ ከእግዚአብሔር ጋር ወሰንኩ ያልነውን ያንን ቃል ኪዳን በጌታ ጸጋ ጠብቀን እንድንኖር እንዳንለወጥ ኪዳናችን እንዳናፈርስ። እሱ በቃል ኪዳኑ የታመነ አምላክ ነው። በጣም የታመነ አምላክ ነው። እዚህ ጋር ግን ያለፈው ውድቀት አንደኛው የምታዩት እዚህ ጋር አገልግሎትና አገልጋዮች የሚደረገው ነገር ተቋረጠባቸው። አናቋርጥም ከዚህ በኋላ ብለው እኮ ቃል ኪዳን ገብተዋል። አናቋርጥም ከዚህ በኋላ ከ10 እስከ 22 ስታነቡት እሱን ነው የምታገኙት። እኔም የእግዚአብሔር ቤት ስለምን ተተወ? ቁጥር 11 ላይ ያለውን አለፍ ብዬ ላንብብላችሁ። የእግዚአብሔር ቤት ስለምን ተተወ ብዬ ከአለቆቹ ጋር ተከራከርኩ። ምዕራፍ 10 መጨረሻው ትዝ ይላችሁ እንደሆነ እንግዲህ የእግዚአብሔርን ቤት አንተው ብሎ ነበር። ትዝ ይላችኋል? ምዕራፍ 10 መጨረሻው ላይ ከእንግዲህ የእግዚአብሔርን ቤት እንዲሁ አንተው አንዱ ቃል ኪዳናቸው እሱ ነበር። እዚህ ጋር ሲመጣ ግን የእግዚአብሔር ቤት ስለምን ተተወ ብሎ ይጠይቃቸዋል። ምን ፈረሰ? ቃል ኪዳን ፈረሰ። ጌታ ይርዳሽ ወንድሜ፣ ጌታ ይርዳህ። በእውነት ጌታ ይርዳህ። ጌታ በኢየሱስ ስም ሁላችንንም ይርዳን። ስለምን ተተወ ብዬ ካለቆቹ ጋር ተከራከርኩ፣ ሰበሰብኳቸው፣ በየስፍራቸውም አቆምኳቸው። እንደገና ሃሌሉያ! እንደገና አምልኮና የእግዚአብሔር ቤት ትዝ ይላችሁ እንደሆነ ሰንበትን ከዚህ በኋላ አንገዛም ምናም ብለው ቃል ኪዳን ገብተው ነበር። አንገዛም፣ በሰንበት ቀን አንነግድም፣ በሰንበት ቀን ወደ እግዚአብሔር ቤት የሚገቡትን ይሄ ነጋዴዎችን ወደ ኢየሩሳሌም የሚገቡት እንከለክላለን። እዚህ ጋር የምታዩት እንዲያው ትንሹን ላንብብላችሁ። ምዕራፍ 15 እዚሁ ቁጥር 15 አካባቢ ላይ በጣም የሚገርማችሁ በዛም ወራት በይሁዳ በሰንበት ቀን የወይን መጥመቂያ የሚረግጡትን ነዶንም የሚከምሩትን የወይን ጠጅና የወይኑን ዘለላ በለሱንም ልዩ ልዩም አይነት ሸክም በአህዮች ላይ የሚጭኑትን በሰንበትም ቀን ወደ ኢየሩሳሌም የሚያስገቡትን አየሁ። ገበያ ባደረጉበትም ቀን አስመሰከርኩባቸው። ደግሞም በእርሷ የተቀመጡ የጢሮስ ሰዎች ነበሩ። እነርሱም ዓሣዎችን ልዩ ልዩ አይነት ሸቀጥ አምጥተው በሰንበት ቀን በኢየሩሳሌም ለይሁዳ ልጆች ይሸጡ ነበር። እና የሰንበት ቀን የአምልኮ ቀን፣ የእግዚአብሔር ቀን፣ ከእግዚአብሔር ጋር የሚገናኙበት ቀን መሆኑ ቀረና የምን ቀን ሆነ? እግዚአብሔር ያድናችሁ። አምልኮ የምታስቀሩ ሰዎች በጣም ማለት አይኖ አዲስ ኪዳን ምናምን ልትሉ ትችላላችሁ፣ ግን ለእግዚአብሔር የአምልኮ ጊዜ ያስፈልገዋል። እግዚአብሔር የሚመለክበት፣ ለእግዚአብሔር የምንሰዋው፣ ለእግዚአብሔር ዴዲኬት የምናደርገው፣ ለእግዚአብሔር የምንሰጠው ጊዜ አለ። አንዳንዴ ደግሞ ጠላት አውቆ ያን ቀን ኦቨርታይም ያዛል። ታውቃላችሁ፣ በጣም ቢዚ ኦቨርታይም 2 እጥፍ ይለዋል አንዳንዴ። ጌታ ይርዳችሁ። አንዱ ይሄ ነበር ያደረጉት። ከዛ በኋላ ምን እንደሆነ ታውቃላችሁ? ከይሁድ ቁጥር 17 ከይሁዳ ታላላቆች ጋር ተከራከርኩና ይህ የምታደርጉት ክፉ ነገር ምንድነው? የሰንበትንስ ቀን ታረክሳላችሁን? አባቶቻችሁ እንደዚህ አድርገው አልነበረምን? አምላካችንስ ይህን ክፉ ነገር ሁሉ በእኛና በዚህ ከተማ ላይ አምጥቶ አልነበረምን? እናንተ ሰንበትን በማርከሳችሁ በእስራኤል ላይ መዓትን ትጨምራላችሁ አልኳቸው። ከዚህ በኋላ ከሰንበት በፊት በኢየሩሳሌም በሮች ድንግዝግዝታ በሆነ ጊዜ በሮቿ እንዲዘጉ ሰንበትም እስኪያልፍ ድረስ እንዳይከፈቱ አዘዙ። በሰንበትም ቀን ሸክም እንዳይገባ ከብላቴኖች ባያሌዎች በሮችን አስጠበቁ። ሁሉም 1 ወይም 2 ጊዜ በኢየሩሳሌም ውጭ አድረው ገበያ አድርገው ነበር። እኔም አስመሰከርኩባቸውና በቅጥሩ ውጭ ለምን ታድራላችሁ?
እንደገና ብታደርጉት እጆችን አነሳባችኋለሁ አልኳቸው። ከዛም ወዲያ በሰንበት ቀን እንደገና አልመጡ። ሰንበት የረፍት ቀን፣ አምልኮ ለእግዚአብሔር፣ ክብር ለእግዚአብሔር። ከጊዜዎቻችን ሁሉ ይኸውላችሁ እግዚአብሔር የገንዘብ አስራት ብቻ አይደለም ይፈልገው፣ የጊዜያችንን አስራት ይፈልገዋል። ዛሬ ዝም ብለን አይደለም እንዲህ የምንሰበሰበው፣ እግዚአብሔርን ለማምለክ፣ ከእግዚአብሔር ጋር ለመገናኘት፣ እግዚአብሔርን ለማገልገል፣ ከእግዚአብሔር ጋር የሚገባውን ግንኙነት ለማድረግ የምንሰዋውን ጊዜ ላለማቋረጥ፣ የህብረታችንን ጊዜ ላለማቋረጥ ቃል ኪዳን ገብተው ነበረ። አሁን ያንን ነው የሚያስጠነቅቃቸው። አራተኛው መለየት ያለበትን ለማስወገድ መጨከን ነው። ሌላው ጥንቃቄ እንዳልኳችሁ እግዚአብሔር የተጸየፈው ነገር እንዳይገኝ፣ መራራ ስር እንዳይኖር፣ ያለፈው ውድቀትና ስንፍና እንዳይደገም መለየት ያለበትን ለማስወገድ መጨከን። እና አሁን የወሰደው እርምጃ የሚገርማችሁ እርምጃ ነው። እዚህ ጋር የወሰደው ቁጥር 26 ላንብብላችሁ። ቁጥር 26 ከ23 እስከ 30 እናንተ መጻፍ ትችላላችሁ። ከ23 እስከ 30 ማንበብ ትችላላችሁ። ቁጥር 26 ላይ ግን ላንብብላችሁ። የእስራኤል ንጉሥ ሰለሞን በዚህ ነገር ኃጢአት አድርጎ የለምን ይላል። በጣም ይገርማቸዋል። የለምን? በብዙ አሕዛብ መካከል እንደርሱ ያለ ንጉሥ አልነበረም፣ በአምላኩም ዘንድ የተወደደ ነበረ፣ እግዚአብሔርም በእስራኤል ሁሉ ላይ አንግሶት ነበር። እርሱንም እንኳ እንግዶች ሴቶች አሳቱት። በውኑ ይህ ሁሉ ታላቅ ክፋት እንሰራ እንግዶችን ሴቶች በማግባት አምላካችን እንበድል ዘንድ እናንተን እንስማ? ከዋነኛው ካህን ከኤልያሴብ ልጅ ከዮአዳ ልጆች አንዱ ለሆርናዊው ለሰንባላጥ አማች ነበረ፣ ከኔም ዘንድ አባረርኩት። እዚህት ከኔም ዘንድ ምን አልኩት? መጀመሪያ ላይ አላደረገውም ነበር መጀመሪያ ላይ። አሁን ግን የእግዚአብሔርን ተሐድሶ የሚያስተጓጉል የሚያበላሽ ሆኖ አገኘውና ተገለጠ። ሲገለጥ መጽሐፍ ቅዱስ እንደሚለው በአዲስ ኪዳንም በአንደኛው ቆሮንቶስ ምዕራፍ 5 ቁጥር 13 ላይ ስለ አንድ ሰው ተጠቅሷል። ትዝ ይላችሁ ከሆነ አንደኛው ቆሮንቶስ ምዕራፍ 5 በጣም ድፍረት በአሕዛብ ዘንድ እንኳን የማይገኝ ኃጢአት ያደረገ አንድ ልጅ ነበር እና በጣም የሚገርመው ጳውሎስ ምን አለ? ክፉውን ከመካከላችሁ ምን በሉት? አውጡት። ጨከን መወገድ ያለበትን መቆረጥ ያለበትን በህይወታችን አንዳንዴ መስዋዕትነትን ይጠይቃል። ያማል ማለት ያማል። እንዳልኳችሁ የኤልያሴብን ልጅ ነው የጦቢያ ልጅ አገባው እና በጣም ፋሚሊ ላይ ነው የመጣው፣ በልጁ ላይ ነው የመጣው። አባረርኩት። ለእግዚአብሔር ያልሆነ ለእናንተ አይሆንም። እውነቱ ሸት ለእግዚአብሔር የማይበጅ ለእናንተም አይበጃችሁ፣ ያጠፋችኋል። መስዋዕትነት መክፈል ቢያስፈልግ መለየት ያለበትን ለማስወገድ መጨከን ይግድ ይላል። ተሐድሶ ነው፣ ከእግዚአብሔር ጋር ነው ጉዳዩ። አዲስ ነገር ነው፣ መበላሸት የሌለበት ነገር ነው። እነዚህ ጥንቃቄዎች ናቸው። ሁለተኛው እንድናየው የምፈልገው በፍጥነት የተሐድሶ መሪ ጩኸት ወይም የታደሰ ሰው ጸሎት ምን ይመስላል? ግን በጣም በፍጥነት ሊሄድባት ፈልጋለሁ። በጣም የተሐድሶ መሪ ጩኸት፣ የታደሰ ሰው ጸሎት ምን ይመስላል? እዚህ ምዕራፍ ላይ በጣም በሚገርም ሁኔታ 3 ጊዜ የተጻፈ ቃል ላንብብላችሁ። 13 ቁጥር 14፣ 13 ቁጥር 22 እና 13 ቁጥር 31 ላይ በመደዳው ላንብብላችሁ። የተሐድሶው መሪው ማን ነው? የተሐድሶው መሪ ማን ነው? ነህምያ ነው። ገና ሲመጣ ጀምሮ ተሐድሶ ሲጀምር የጸለየውን የጾመውን ምዕራፍ 1 ላይ አይተናል። ምዕራፍ 13 ላይ ሲጨርስ ይሄ ሰው የሚጮኸው ጩኸት ይገርመኝ፣ በጣም ነው ግርም ያለኝ።
የተሐድሶ ሰው ጩኸት ምን ይመስላል? የተሐድሶ ሰው ለቅሶ ምን ይመስላል? ተሐድሶ የነካው ሰው እንዴት ነው የሚጮኸው? እንዴት ነው የሚጸልየው? እንዴት ነው ሚናፍቀው ብላችሁ ስትሉ ይሄን ቃል ታዩታላችሁ። ላንብብላችሁ ቁጥር 14 አምላኬ ሆይ ስለዚህ አስበኝ። ለአምላኬ ቤት ያደረኩትን ወረታዬን አታጥፋ። ቁጥር 22 አምላኬ ሆይ ስለዚህ ደግሞ አስበኝ፣ እንደ ምህረት ብዛት ራራልኝ። ቁጥር 31 አምላኬ ሆይ በመልካም አስበኝ። ታውቃላችሁ የተሐድሶ ሰው ጩኸትና የታደሰ ሰው ጸሎት ምን ማለት? አስበኝ ነው። አስበኝ ዋት አስበኝ እንዴት ማለት እንደው በሰው እይታ እኮ ብትሄዱ ነህምያ ማለት ገና ከሀገሩ ሲነሳ ጀምሮ ከእግዚአብሔር ጋር ያለው ራይት ግንኙነት የሚገርም ነው። ራእዩንም ይዞ ሲመጣ የነበረው ፓሽን የሚገርም ነው። የዚህ ሰው ጩኸት አሁንም አስበኝ ነው። በመጨረሻም አስበኝ ነው። እንደኛ ዘመን ጥጋበኛ አይደለም። እንዲህ አይነት ሰክሰስ ያደረገ ሰው ብታዩ እንዴት ሆኖ ነው የምታገኙት? እንዲህ አይነት ኔሽንን ሰክሰስፉሊ ያደሰ ሰው፣ ኔሽንን እኮ ነው የምላችሁ፣ አገርን ያደሰ ሰው ጸሎቱ አሁንም ምን በላይ ነው? አሁንም መማጸን ላይ ነው። አሁንም በጣም ለቅሶ ላይ ጩኸት ላይ ነው። አስበኝ እባክህ አስበኝ። እና በፍጥነት 5 ነገሮችን ቶሎ ብዬ ልንገራችሁ፣ በጣም በፍጥነት። ለምን አስበኝ ሆነ የዚህ ሰው ጩኸት? የታደሰ ሰው ጩኸት እንዴት አስበኝ ሆነ? እና እንደውም ይሄ ምዕራፍ 5 ላይ ደግሞታል። ምዕራፍ 5 ቁጥር 19 ላይ ወደ ኋላም ብትሄዱ አምላኬ ሆይ ለዚህ ሕዝብ ያደረኩትን ሁሉ ለበጎነት አስብልኝ። ስቲል በጣም በፍጹም በራሱ እንደቆመ በራሱ እንዳደረገው የሆነ ለራሱ የሆነ ስፍራ ሰጥቶ የሆነ ወንበር አዘጋጅቶ አይደለም የምትመለከቱት። አሁንም ይጮሃል አስበኝ። ለምን ብትሉኝ እነዚህ 5 ነገሮች። የመጀመሪያው አስበኝ ጩኸቱ አስበኝ የሆነበት ምክንያት ተሰርቶ ያለቀ ስላይደለ። ተሰርቶ ያለቀ ስላይደለ ነህምያ ይሄንን ሁሉ ስራ በእግዚአብሔር ጸጋና መንፈስ ይስራ እንጂ ነህምያ ተሰርቶ አላለቀም። እና አሁንም የእግዚአብሔርን ምህረት ይማጸናል፣ የእግዚአብሔርን ጸጋ ይማጸናል። እኛ እኮ ቶሎ ነው ግራጁዌት የምናደርገው። እንዲህ አይነት ስራ ሰርተን ብሉ ምን ሄድበት መኪና ልዩ፣ ምን ቆምበት አቋቋም ልዩ፣ አዘረጋጋችን ልዩ፣ ጋርዶቻችን ብዙ። እንደውም አንድ ምሳሌ ይጠቅሳል። እንደ ሰለሞን ያለ ሰው እኮ በምድር ላይ አልነበረም። እንደ ሰለሞን በጥበብ የተሳካለት፣ እንደ ሰለሞን በወርቅ በብር በማስተዋል በግዛት የተሳካለት የለም። ግን እሱንም እንኳ እንግዶች አሳቱት። እኔማ እንዴት! ስለዚህ አስበኝ ወገኔ። 30 ዓመት ኖርክ አይደል በጌታ ቤት? እግዚአብሔር ይመስገን። 40 ዓመት ኖርሽ አይደል? እግዚአብሔር ይመስገን። 20 ዓመት ኖርክ አይደል? እግዚአብሔር ይመስገን። ዛሬም የእግዚአብሔር እርዳታ ያስፈልጋል። አስበኝ። የእግዚአብሔር ሰው ጸሎት፣ የተሐድሶ መሪ ጸሎት፣ የታደሰ ሰው ጸሎት፣ አሁንም በራሴ መቆም አልችልም፣ አስበኝ።
ተሰርቶ ያለቀ አይደለም። ለዚህ ነው ኤፌሶን ምዕራፍ 4 ቁጥር 15 በጣም እውነትን በፍቅር እያዝን በነገር ሁሉ ወደ እርሱ ራስ ወደሚሆን ወደ ክርስቶስ ምን እንበል? እንደግ። ትልቅ ፓስተር ብታገኙ እደግ በሉት። የእድገት መለኪያው ኢየሱስ ነው። የኔ ሰክሰስ አይደለም። አሁን የማገለግለው አገልግሎት አይደለም። የእድገቴ ጣራ ኢየሱስን መምሰል ነው። እና ወንድሜ እደግ፣ እህቴ እደጊ በሏቸው እስኪ። እደግ ተመንደግ ሲባሉ ልጆች ነው አይደል የምናውቀው? ዛሬ በኢየሱስ ማንም ሳይባባል እንዳይቀር እደግ ተባባሉ እንጂ በደንብ እደግ። አስበኝ፣ አየህ አስበኝ። ይህ ነው የታድሶ መንፈስ። ይሄን ነው የሚያደርገው። የታደሰ ሰው ይሄ ነው ናፍቆቱ። እንዳልደረሰበት ነው የሚቆጥረው፣ እንዳላገኘው ነው የሚቆጥረው። ገና ሙላቱን ነው የሚያስበው። እኛ እኮ አድገን ጨረሰ እና ተሰርቶ ያለቀ እንዳይደለ ገባው። እና አምላኬ ሆይ ሁለተኛው ለምንድን ነው አስበኝ ጸሎቱ? ለሌሎች አገልግሎ እንዳይጣል፣ ለሌሎች አገልግሎ እንዳይጣል። ለሌሎች አገልግሎ መጣል ስላለ ሰማል ወይ? ለሌሎች ዘምሮ መጣል ስላለ፣ ለሌሎች ሰብኮ መጣል ስላለ፣ ለሌሎች መስክሮ መጣል ስላለ አምላኬ ሆይ በሏ በአንድ ድምፅ መጣል ስላለ። ቅድም እንዳልኳችሁ በጣም በጥበቡ የተመሰከረልን፣ በጣም ብዙዎች መልእክቶች የጻፈልን፣ ምሳሌዎችን የነገረልን፣ መኃልየ የዘመረልን ሰለሞን መጨረሻ ላይ በስተርጅናው አሰቡ። ጳውሎስም ሲናገር እንዲህ አለ፣ ነገር ግን አንደኛ ቆሮንቶስ 9:27 ነገር ግን ለሌሎች ከሰበኩ በኋላ። ይገርማል በጣም። እኔ በጣም ነው የሚገርመኝ። መቼም እንደኔ ያለው ዝም ብሎ ተራ ሰው ቢናገርሽ ስንት ሶስተኛ ሰማይ ደርሶ መጥቶ ግን አሁንም ራሱን ይፈትሻል። እንዴት የተጻልኩ እንዳልጣ ኧረ እንዳልቀር። ጌታ አይነት ፍርሃትና መንቀጥቀጥ ነው። የተጣልኩ እንዳልሆን ስጋዬን የጎሰምኩ ገዛዋለሁ። ምክንያቱም ስጋ ይሄን የመሰለ ስኬት አግኝቶ በጣም ነው የሚኮፈሰው፣ በጣም ነው የሚነፋፋው፣ ልብስ የማይበቃው በቃ ይወጣጠራል። ይሄን የመሰለ ሰክሰስ አንድ አጥቢያ ከፈትን ብሎ እኮ በሀገራችን በቃ ጨረሱን እኮ ማለት በቃ እንዳልኳችሁ እኮ በቃ የሆነ ነገር ሆነ። አጋንንት ወጣ። ጌታ ይርዳችሁ፣ ጌታ ይርዳን። አስበኝ ሰብኬ የተጣልኩ መርቼ የሽንን ለውጬ ይህን ያህል ሳክሪፋይስ ከፍዬ አስበኝ። እና እንዲሁም ትዝ ይላችሁ እንደሆነ አንዱ ያለው ቦታ ለአምላኬ ቤት ያደረግኩትን ወረታዬን አታጥፋብኝ ሊዋርዴ። እህቴ ታድሶ በዚህ መንገድ ነው የሚቀጥለው። በመማፀን ነው፣ ዝም ብሎ አይደለም። በመማፀን በመታገል ከስጋ ጋር፣ ከዓለም ጋር፣ ከክፋት ጋር በመታገል ነው ታድሶ የሚቀጥለው። ሶስተኛ መሪ አገልጋይ መታመኛው ጸጋው እንጂ የሰራው ስራ አይደለም። አገልጋይ የትኛውም የአገልግሎት ጸጋ የምናገለግል መታመኛው ጸጋው እንጂ የሰራው ስራ አይደለም። አይገርማችሁም? እሳት አውርዱ፣ በሩቅም በቅርብ የምትሰሙኝ እሳት ይውረድ በአገልግሎታችሁ። በጣም ብዙ ነገር ያደርግ እግዚአብሔር። የሚገርማችሁ ያንን የሰራው ጸጋው ነው። ምንም ከኔ አንዳች የለም ነው የሚለው። እና ዛሬ እሱ ይማጸናል። ጌታ ሆይ ምን በለኝ ይለማ። ዛሬም ያጸጋ ካንተ ጋር የሚቀጥለው በጣም በጥንቃቄ በማስተዋል
እንጂ በሰራነው ስራ ምን ኮፈስ አይደለንም። በቃ የሰራነው ስራ ሁሉ የመጨረሻ ሄዶ የሚያከብረው ጌታን ብቻ ነው። ጌታ ሲከብር እኛንም ያከብረናል። ጌታን ስናከብር ያከብረናል እንጂ የስራው ሁሉ ባለቤት እሱ። ለዚህ ነው በጣም የሚገርመኝ እዚሁ አንደኛ ቆሮንቶስ ምዕራፍ 4 ቁጥር 7 አንተ እንድትበልጥ ማን አድርጎሃል? ያልተቀበልከውስ ምን አለህ? የተቀበልክስ ከሆንክ ግን እንዳልተቀበለ የምትመካ ስለምንድን ነው? ያልተቀበልከው ምን አለ? ማን ነው አንተ እንድትበልጥ ያደረገ ለመሆኑ? ማለት የበለጠ ጸጋ እግዚአብሔር ሰጥቶ ከሆነ የጸጋው ማንነት ነው እንጂ አንተ ማንነት አይደለም በፍጹም። እና የምትመካው ለምንድን ነው? የምትታበየው ለምንድን ነው? ነው ኮንቴክስቱ። የተቀበልክ ከሆነ ተቀበለ ነው ማለት ነው እያገለገልክ ያለው። ተቀበለሽ ነው እያገለገልክ፣ በቃ ተቀበየ ነው እያገለገልክ ያለው። ስለዚህ ሰጪው ነው ሊመሰገን የሚገባው፣ ሰጪው ነው ሊከብር የሚገባው። በቃ ሰጪው ነው። ከኔ ከራሴ ፋብሪኬት ያደረኩት ቢሆንሽ የለም። እና ጌታ ሆይ አራተኛው በጣም ወደው የተሐድሶ መንፈስ ትሁት ስለሚያደርግ ነው። የተሐድሶ መንፈስ ምን ያደርጋል? በጣም ነው የሚገርማችሁ፣ ትሁት ነው የሚያደርገው። እውነተኛው ተሐድሶ በህይወታችሁ ሲከናወን መሬት ነው ሆናችሁ የምታገኙት ራሳችሁ። የሳም ነቲንግ ነው የምትሉት። የጸጋው ክብር ይመሰገን ዘንድ ነው የምትሉት። ቅድም እንዳልኳችሁ ሲላቸው ጌታ ኢየሱስ ያላቸው ሉቃስ 17 ቁጥር 10 እንዲሁ እናንተ ደግሞ የታዘዛችሁትን ሁሉ ባደረጋችሁ ጊዜ የማንጠቅም ባሪያዎች ነን፣ ልናደርገው የሚገባንን አድርገናል በሉ። የሚገባው በጣም እኮ በቃ ቱ ዘ ፖይንት፣ ቅድም እንዳልኳችሁ ቱ ዘ ቶፕ፣ የመጨረሻውን ጣሪያ የሚነካ ስራም እንኳን ሰርታችሁ ቢሆን እንደ ነህምያ እንዲበሉ የታዘዝኩትን ሁሉ አደረኩ፣ እኔ የማልጠቅም ባሪያ ነኝ፣ ላደርገው የሚገባኝን አድርጌያለሁ። የተሐድሶ መንፈስ አንዱ እውነተኛ በቃ እንትን ነው የሚያደርጋችሁ። እኔ እንደውም እንደ ዝልዝል ስጋ ታውቃላችሁ? በቃ ምንም በቃ ማለት ጥፍጥፍ ወይም ይሄ ተቀቀለ ፓስታ የለም በቃ አለቀ። እዛ እንዲህ ነው የሚያደርጋችሁ። ግትር አትሉ። በቃ እግዚአብሔር መንፈስ ሲነካችሁ በቃ ዝቅ ነው የምትሉት፣ ጥፍጥፍ ነው የምትሉት። አሁን እኮ ትልቁ ችግራችን አንድ ወንድም እንዳለው ማለት ዘነዘና ዝጋ ያለ ይመስላል ይላል። ማለት ዝቅ ለማለት እንኳን ይቸግረናል። ቀጥ በነገራችን ላይ እውነተኛ ትህትና ይሄ በመቅለስለስ አይደለም የሚገለጠው። ዛትስ ካራክተር ባህሪ ነው። አስበኝ የሆነች ነገር እንኳን ኑሯችሁ ቢሆን ያቺ የምታድገው በትህትና ነው። የሚገርማችሁ ምክንያቱም ለትሁታን ጸጋን ያበዛል ነው የሚለው፣ ይሰጣል ነው። ትንሽ እንኳን ነገር ስትሆን እንዳልኳችሁ ቀጥ እንላለን፣ እሷም ትጠፋለች። በቃ ዝቅ ማለት ያቅተናል። የተሐድሶ መንፈስ ትሁት ነው የሚያደርገው። አዲሱ ሰው አይደል የተባለው ኢየሱስ? አዲሱ ሰው እኮ ነው የሚባለው። አሮጌው ሰው ማን ነው? አዳም። አሮጌው ሰው ኦልድ ኔቸር። አዲሱ ሰው ኢየሱስ እንዴት ሆኖ ነው የመጣው? እንዴ ምዕራፍ 13 ባለፈው ጾም ጸሎት ላይ በደምብ ስናነበው ነበር። እንዴት ሆኖ ነው የመጣው አዲሱ ሰው? እንደ ፓስታ ዝቅ ብሎ ዘጭ እንዳልኳችሁ እየተጣጠፈ የሰዎች እግር ስር ታገኙታላችሁ። እግር ሲያጥብ አዲሱ ሰው ማለት እሱ ነው። ይሄን ዛሬ አታስተውሉትም፣ ግን ወደፊት ታስተውለዋለህ አለው ጴጥሮስ። ይሄን ብታደርግ፣ ይሄን ብትፈጽም ብፁዓን ናችሁ። ጽና ያለው ዘጋ ትህትና። የመጨረሻው አስበኝ ለምን ልትሉኝ፣ የአገልጋይ ብድራት ከጌታ ዘንድ ስለሆነ፣ ደሞዝ ከፋዩ ጌታ ስለሆነ ምንም አድርጉ። ቅድም እንዳልኳችሁ በየግላችሁ ጌታ ሲያያችሁም ጌታ ሳያይም አገልግሉ። እንደ ነህምያም ደግሞ በጣም ፐብሊክ ፊገር ሆናችሁ አገልግሉ። የሁሉም ደሞዝ ያለው ጌታችን ነው እና ምን አለ ጌታ ሆይ ብድራቴ ቁጠር እና ፎር ግራንትድ ወስዶ በፍጹም ደረቱ ላይ ነፋ። አይገርማችሁ? በፍጹም
ይሄን አድርጋለሁ አይ ዲዘርቭ ኢት አይልም። አንዳንድ ሰው ችግር እኮ ነው። አይ ዲዘርቭ ኢት በቃ ማለት ቦታውን ዲዘርቭ አድርጋለሁ ምክንያቱም እንዲህ አይነት ሰው ነኝ። ኧረ አይባልም። አስበኝ እንዲህ አይነት ጀግና ሰው እንዲህ አይነት ናሽናል ለውጥ ያመጣ ሰው ከስንትስ ጦርነት መካከል የእግዚአብሔርን አስበኝ። ጌታ ዋጋ ይክፈላችሁ። በእውነት ጌታ ዘንድ እኔ በጣም አንድ የምፈራው ቃል አለ። በጣም ሁለተኛ ዮሐንስ ላይ ምዕራፍ 1 ቁጥር 8 ላይ በጣም የሚገርመኝ ቃል አለ። በጣም ሁልጊዜ ሙሉ ደሞዝ እንድትቀበሉ ይላል እንጂ የሰራችሁትን እንዳታጠፉ ለራሳችሁ ተጠንቀቁ። በደንብ ስሙኝ። ሙሉ ደሞዝን እንድትቀበሉ ከማን ዘንድ? ሙሉ ደሞዝ በቃ መጨረሻ ሄደን አንተ በጎ ታማኝ ባሪያ፣ አንቺ በጎ ታማኝ ባሪያ ሙሉ ደሞዝ እንድትቀበሉ እንጂ የሰራችሁትን እንዳታጠፉ። ዋት ምን ማለት እንደሆነ ታውቃላችሁ? አንዳንድ ሰው በጣም የሚያሳዝነኝ አንድ ሰው እንዲህ ብዬ አውቃለሁ። ጌታ ሆይ ባትፈውሰው እንዴት በተሻለ ነበር ብያለሁ። በጣም ታሞ ሞት አፋፍ ላይ ደርሶ አገልጋይ የነበረ ሙሉ ጊዜ አገልጋይ በጣም ሞት አፋፍ ላይ ደርሶ በብዙ ጩኸት ብዙዎችም ሰዎች ተፈወሰ እና እድሜ ተቀጠለለት። Guess what happened? ጆባ ዊትነስ ገባ። ለምታውቁ እና ጌታ ሆይ ምን አለ ልጅ ያን ንብጦ ስለሆነ እኔ እንዲህ ብዬ ጸልያለሁ። ጌታ ሆይ ወደ ማልመለስበት ጥፋት የሚሄድ ከሆነ እዛች ክላይማክስ ላይ ሳልታጠፍ ውሰደኝ። ሳልታጠፍ አንዳንድ ሰው ሕዝቅያስን ትዝ አይላችሁ? 15 ዓመት ጨመረለት ይላል መጽሐፍ ቅዱስ። 15 ዓመት ግን የኪሳራ ዓመት ነው። የእግዚአብሔርን ቤተ መቅደስ አስበዘበዘ። የኪሳራ ዓመት። መጽሐፉ እንዲህ ነው የሚለው ሙሉ ደሞዝን እንድትቀበሉ እንጂ የሰራችሁትን ትናንትና በጣም በትጋት በቅንነት በመልካም መንፈስ በተሐድሶ የሰራችሁትን እንዳታጠፉ ተጠንቀቁ። ምክንያቱም የአገልጋይ ብድራት መጨረሻ ላይ ከጌታ ነው። የአማኝ ብድራት መጨረሻ ላይ ከጌታ ነው። የታደሰ ሰው ብድራት መጨረሻ ላይ ከጌታ ነው። እለምናችኋለሁ አሁን 2026 ተጨምሮልናል። በእምነት ተቀብለናል። the matter of days በሚጨመርላችሁ 26 ላይ 25 ላይ የገነባችሁትን እንዳታፈርሱ። 25 ላይ ያልሰራችሁትን መስራት የነበረባችሁን የእግዚአብሔር ሐሳብ ያለበትን ለመስራት ለመጨመር ይሁንላችሁ በኢየሱስ። በቃ ለመጨመር አንዳንድ ሰው በጣም ዲያስፖራዎች በደንብ ኢትዮጵያ ውስጥ በጣም በሚገርም ሁኔታ ታገለግሉ የነበራችሁ በጣም በሚገርም እድሜ ጨመረላችሁ። አሜሪካ መጣችሁ። ድፍን አንዳንዱ ተለምኖ ነበር እንደሚያገለግለው እስኪባል በጌታ በኢየሱስ አይሁንባችሁ። እግዚአብሔርን በበለጠ ታድሱስ ማለት ታደሰ ሰው ጸሎት እሱ በበለጠ ጸጋ በበለጠ ኃይል በበለጠ ምህረት የእግዚአብሔርን ክንድ እንዳየ እድሜ እንደተጨመረለት ሰው የጻድቃን ብርሃን እንደ ንጋት ብርሃን ነው ይላል። የጻድቃን መንገድ እንደ ንጋት ብርሃን ነው፣ ሙሉ ቀን እስኪሆን እየተጨመረ ይበራል። በኢየሱስ ስም መብራታችሁ አይደብዝስ። በጌታ በኢየሱስ ስም 25 ደምቆ ከሆነ ቦግ ብሎ 26 ላይ ይብራ በኢየሱስ። 25 ደብዝዞ ከሆነ በኢየሱስም 26 ላይ ቦግ ብሎ ይድመቅ በኢየሱስ። ታጣጣፉ ተጠንቀቁ። ለዚህ ነው አስበኝ። ትናንትና ይሄን ሰርቻለሁ፣ ነገስ አስበኝ። በዚህ እንድቀጥል እኮ ነው።
በዚህ እንድቀጥ እንደገሌላ ቀን ነው እንዳላጠፋው ይሄን እሳት እንዳላጠፋው ይሄን ተሐድሶ እንዳላጠፋው ይሄን ቦግ ቦግ የሚል እንዳላጠፋው አስበኝ። አረ በኢየሱስ ስም ያስበን። እንቆምና እንጸልያለን። ያስበን ጸልያለን። አስበኝ። ተሐድሶ መሪ ጩኸት፣ የታድሶ ሰው ጩኸት፣ ጸሎት፣ የታደሰ ሰው ጩኸት። አስበኝ አስበኝ በጌታ በኢየሱስ ስም አስበኝ። የእግዚአብሔር ሕዝብ ሆይ አስበኝ በሉ። በእውነት አስበኝ አስበኝ። ለተሻለ ነገር፣ ለከበረ ነገር፣ ለሚበልጥ ነገር አስበኝ። እንዳልቀንስ አስበኝ፣ እንዳላጠፋ አስበኝ፣ እንዳልወድቅ አስበኝ አስበኝ። ተሐድሶ እንደዚህ ነው የሚያደርገው። እንዲህ ነው የሚያደርገው። ከዚህ ላለመውጣት፣ ከዚህ ፍቅር ላለመውጣት፣ ከዚህ እሳት ላለመውጣት፣ ከዚህ መንፈስ ላለመውጣት፣ ከዚህ ተሐድሶ ላለመውጣት፣ ከዚህ ቅድስና ላለመውጣት፣ ከዚህ ፍቅር ላለመውጣት አስበኝ አስበኝ። ይሄ ነው የእግዚአብሔር ሰው ጸሎት። ይሄ ነው የተሐድሶ መሪ ጸሎት። ይሄ ነው የታደሰ ሰው ጸሎት። አስበኝ አስበኝ አምላኬ ሆይ ስለዚህ አስበኝ። ለአምላኬ ቤት ያደረግኩትን ወረታዬን አታጥፋ። አምላኬ ሆይ ስለዚህ ደግሞ አስበኝ። እንደ ምሕረት ብዛት ራራልኝ። አምላኬ ሆይ በመልካም አስበኝ። በጣም አንድ ሌላ አስበኝ። አምላኬ ሆይ የክህነትን የሌዋውያን ቃል ኪዳን ስላፈረሱ አስባቸው። ያፈረሱትንም አስባቸው፣ መልሳቸው። አምላኬ ሆይ ለዚህ ሕዝብ ያደረግኩትን ሁሉ ለበጎነት አስብልኝ። ሁሉም ሰው ይጸልይ በጌታ ፊት። አስበኝ አስበኝ ይበል። በጌታ ፊት አስበኝ። በቃ አስበኝ። ነገ የሚጨምር ነገር እንዲሆን፣ ነገ ኃይለኛ ነገር እንዲሆን፣ ነገ የከበረ ነገር እንዲሆን፣ ነገ አዲስ ነገር እንዲሆን፣ ነገ ተሐድሶ እንዲቀጥል፣ ነገ ግራ አውጥቶ በተሐድሶ፣ ነገ አፍ አውጥቶ ተሐድሶ በመካከላችን እንዲንቀሳቀስ አምላኬ ሆይ አስበኝ አስበኝ አስበኝ። በእውነት አስበኝ። ጩሁ። የነህምያን ጩኸት እንጮሃለን። የነህምያን ጩኸት እንጮሃለን። ይሄንን የከበረ ጩኸት እንጮሃለን። በምንም ውስጥ ልትሆኑ ትችላላችሁ። እግዚአብሔር ግን ዛሬም ማሰብ ይችላል። ነገ አዲስ ማድረግ ስለሚችል ኤራጋላ ቦራ ላቫጋዶኒያስ ኤማራሳ ካላዶኒያ ኤማራባላዶኒያ ሃሌሉያ ሃሌሉያ። እንጸልያለን። ያ ከሄን መዝሙር እስኪ እንደ ጊዜ ጌታ ይባርክሽ ሌላው ነበርና አንቺ በመቻልሽ ደስ ብሎኛል። እስኪ አንድ ጊዜ አስበኝ። በዚህ ጸሎት አንድ ጊዜ አስበኝ ብዬ መልካሚቱን እጅህን አስተውዬ እፎይ የምልበት ዘመን ደረሰና እኔም በጠላቴ ራስ ላይ ቆምኩኝና አከብርሃለሁኝ ዛሬም እንደገና እንደገና አንድ ጊዜ አስበኝ ብዬ መልካሚቱን እጅህን አስተውዬ የምልበት ዘመን ደረሰና እኔም በጠላቴ ራስ ላይ ቆምኩኝና አከብርሃለሁኝ ዛሬም እንደገና አንድ ጊዜ አስበኝ ብዬ መልካሚቱን እጅህን አስተውዬ እፎይ የምልበት ዘመን ደረሰና እኔም በጠላቴ ራስ ላይ ቆምኩኝና አከብርሃለሁኝ ዛሬም እንደገና እንደገና
እንጸልያለን። በጣም ኮምፎርት ከተሰማችሁ እጅ ለእጅ ተያይዛችሁ እንጸልያለን። ባጠገባችሁ ላለ ሰው በቃ አስበን ጌታ ሆይ በቃ አስበን፣ በዚህ የተሃድሶ መንፈስ አስበን፣ ዛሬ አስበን በኢየሱስም ለዘላለም አስበን እንድንኖር ለዘላለም ተፈውሰን እኔም በጠላቴ ራስ ላይ ቆምኩኝና አከብርሃለሁኝ ዛሬም እንደገና 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 አንድ ጊዜ አስበኝ ብዬ መልካሚቱን እጅን አስተውዬ እፎይ የምልበት ዘመን ደረሰና እኔም በጠላቴ ራስ ላይ ቆምኩኝና አከብርሃለሁኝ ዛሬም እንደገና 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 ኢየሱስ አንድ ጊዜ አስበኝ ብዬ መልካሚቱን እጅን አስተውዬ እፎይ የምልበት ዘመን ደረሰና እኔም በጠላቴ ራስ ላይ ቆምኩኝና አከብርሃለሁኝ ዛሬም እንደገና እንደገና ኢየሱስ እንደገና እንደገና አንድ ጊዜ አስበኝ ብዬ መልካሚቱን እጅን አስተውዬ እፎይ የምልበት ዘመን ደረሰና እኔም በጠላቴ ራስ ላይ ቆምኩኝና አከብርሃለሁኝ ዛሬም እንደገና 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 አንድ ጊዜ አስበኝ ብዬ መልካሚቱን እጅን አስተውዬ እፎይ የምልበት ዘመን ደረሰና እኔም በጠላቴ ራስ ላይ ቆምኩኝና አከብርሃለሁኝ ዛሬም እንደገና 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 አንድ ጊዜ አስበኝ ብዬ መልካሚቱን እጅን አስተውዬ እፎይ የምልበት ዘመን ደረሰና እኔም በጠላቴ ራስ ላይ ቆምኩኝና አከብርሃለሁኝ ዛሬም እንደገና 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 ሃሌሉያ እንደገና 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 ኢየሱስ እንደገና 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 አንድ ጊዜ አስበኝ ብዬ መልካሚቱን እጅን አስተውዬ እፎይ የምልበት ዘመን ደረሰና እኔም በጠላቴ ራስ ላይ ቆምኩኝና አመልክሃለሁ ዛሬም እንደገና 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 አሜን ኢየሱስ አሜን ኢየሱስ እንደገና 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 ኢየሱስ እንደገና አስበን እንደገና አስበን አባባ እንደገና አስበን ጌታ እንደገና አስበን እንደገና ጎብኘን ኢየሱስ አሜን እንደገና አስበን
ክብር እንዳየ እንደገና ኢየሱስ እንደገና 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 ኢየሱስ ሃሌሉያ ጌታ ሆይ አሜን የተጣላ ደግሞ ላይ ጣላ አስበን የተለያየ ደግሞ ላይ ይለያል አስበን የተባረፈ ላይ ባረፍ አስበን የተበላሸበት ላይ በላሽ አስበን መንገድ ከመንገድ የሳተ እንዳይስት አስበን አሜን የጉብኝት ዓመት ይሆንልን አሜን የጉብኝት ዓመት ይሆንልን አሜን የጉብኝት ዓመት ይሆንልን አሜን በመጨረሻው እሑድ ላይ ሆነን እንጮኻለን አሜን የጉብኝት ዓመት ይሆንልን አሜን አዲስ ዓመት እንደ ስሙ ይሆንልን አሜን አዲስ መንፈስ ይሆንልን አሜን ተሐድሶ ይሆንልን አሜን ተሐድሶ ይሆንልን አሜን ተሐድሶ ይሆንልን አሜን ሃሌሉያ ኢየሱስ አዲስ ነገር በመካከላችን እግር አውጥቶ ይንቀሳቀስ አሜን ሃሌሉያ ጌታ ሆይ እህቴን ሳይ ወንድሜን ሳይ እህቴ ስታይ ወንድሜ ስታይ ሰውኛን ሲያይ ጉባኤ ሲያይ አዲስ ነገር ይሆን አዲስ ነገር ይሆን ምን ነካችሁ ይባል ምን ሆናችሁ ነው ይባል ምንድነው ሚስጥሩ ይባል አስበን ጌታ ሆይ አስበን አንድ ጊዜ አስበን አስበን ጌታ ሆይ አስበን በጌታ በኢየሱስ ስም አስበን በጌታ ፊት የምዕራፍ 13 ወይም የነህምያ የመጨረሻው ጸሎት ይኸው ነው የመጨረሻው በዚህ ነው ዘጋው ቁጥር 31 ላይ ዘጋው አምላኬ ሆይ በመልካም አስበኝ ይህ የህይወት መጨረሻው ናፍቆት ይሄ ነው እግዚአብሔር በመልካም ያስብሽ እግዚአብሔር ሆይ በሉስኪ አመሰግንሃለሁ ለብዙ ምህረትህ ተባረክ ስለ ብዙ ምህረትህ ተባረክ ስለ ታድሶ ድምጽህ ተባረክ በመካከል ስላደረከው ነገር ተባረክ እግዚአብሔር በመካከል ስላደረከው ነገር ተባረክ በመካከላችን ስላደረከው ነገር ተባረክ አምላኬ ሆይ በመልካም አስበኝ አምላኬ ሆይ ትዳርን በመልካም አስብ አምላኬ ሆይ ልጆችን በመልካም አስብ ጌታዬ ሆይ ኑሮዬን በመልካም አስብ አባት ሆይ ቤተ ክርስቲያንን በመልካም አስብ አምላኬ ሆይ በመልካም አስበኝ ሃሌሉያ እግዚአብሔር ፊቱን ወደ እናንተ ያንሳ አሜን ሰላሙንም ይስጣችሁ አሜን በበጎነቱ ለዘላለም ያስባችሁ አሜን ይሄ መንፈስ ይሄ ናፍቆት ይሄ የተሰበረ ልብ ለዘላለም ከእናንተ አይወሰድ አሜን እግዚአብሔር ደግሞ ደጋግሞ በሚመጣውም ዘመን በመልካም ያስባችሁ አሜን በእውነት ልጆቻችሁን በመልካም ያስብ አሜን በእውነት ትዳራችሁን በመልካም ያስብ በእውነት ትዳራችሁን በመልካም ያስብ በእውነት ቤታችሁን በመልካም ያስብ በእውነት ጉባኤያችሁን በመልካም ያስብ አምላኬ በመልካም ያስበኝ ጌታ ሆይ እኔንም አምላኬ ሆይ በመልካም አስበኝ ክብር ይሁንልህ ኢየሱስ ክብር ይሁንልህ መራራ ነገር ከኛ የሚነቀልበት ጸያፉ ነገር ወደማንሰማው ምስራቅ ወደ ከምዕራብ እንደሚርቅ ከኛ የሚርቅበት መታሰብ ስለሆነልን እናመሰግናለን ክብር ይሁንልህ ክብር ይሁንልህ ክብር ይሁንልህ አመስግኑት ጌታን ባርኩት ጌታን